ኢየሱስ በቃ ፍዳውን የበላው እኮ እውነት ፍዳውን የበላው ብዬው እንደሆነ አላውቅም። አሁን ከናንተ ውስጥ ልጆቻችሁን እስቲ መንገድ ላይ ረስታችሁ ሄዳችሁ ሰዎች የሆነ ጉዳይ ሄዳችሁ አስቀምጣችሁ ትታችሁ ሄዳችሁ መንገድ ላይ ስትደርሱ ወይኔ ልጄ ይታለ ምናምን ብላችሁ ታውቃላችሁ? አታውቁ። ኢየሱስ እንደዛ ሆኖበታል። ታውቃላችሁ? ምን ልላችሁ ፈልጌ መሰላችሁ? በጣም ብዙ ዋጋ ከፍለዋል ልላችሁ ፈልጌ። ማርያም እና ዮሴፍ እየሄዱ የሆነ መንገድ ላይ ረሱትና ኢየሱስ ቤተ መቅደስ ቁጭ ብሎ ሲጠይቃቸው ምናምን ታስታውሳላችሁ? ረስተውት እኮ እንደ ሰው እንኳን አልኖረም በዚህ ዘመን ኢየሱስ። እኛ ያው ጤና ጣቢያ ሆስፒታልም ደና ነገር ውስጥ ተወለደ። ኢየሱስ በግርግም ነው የተወለደ። በጣም የሚገርመኝ ነገር ልንገራችሁ። ስለ ኢየሱስ ሳስብ በጣም ነው በቃ ልቤ የሚነካ እና እግዚአብሔርም ይሄ ዋጋ ተከፍሎላችሁ እንደምንም እንድትኖሩ አይፈልግም እግዚአብሔር። ጳውሎስ ሲናገር ኤፌሶን መጽሐፍ ላይ ሰው እናትና አባቱን ይተዋል ከሚስቱም ጋር አንድ አካል ይሆናሉ ካለ በኋላ ከስር የሚናገራት ነገር በጣም ትገርመኛለች። ይሄ ሚስጥር በጣም ታላቅ ነው ይላል። ብዙ ጊዜ ነው የምናገረው መገለጥ ስላለ ያ ሚስጥር ምን መሰላችሁ? አሁን ለምሳሌ አንድ እህት በጣም በሀብታም ቤተሰብ ውስጥ ብትኖር ተናግሬው ከሆነ አላውቅም። በሀብታም ቤተሰብ ውስጥ ብትኖር የሆነን ወንድም ብትወድ በጣም በፍቅሩ ብትያዝ እና ይሄ ወንድም እቤቱ ምንም ባይኖር እና ደሃ ቢሆን ያላት ክብሯ ያላት የቤተሰቦቿ ሀብት ግድ አይሰጣት። ለምን? በፍቅር ተይዛለች፣ ትገባለች። በቃ እንደፈለግን ሆነ እንኖራለን ሰርተን እንለወጣለን ብላ ትገባለች አይደል? ክርስቶስ ኢየሱስም እንደዚህ ነው የሆነው። ለዛ ነው ታላቅ ነው የሚለው። በማይደፈር ብርሃን ውስጥ የሚኖር መለኮት ያን የመሰለ ግርማ ይዞ እንደ መቀማት ሳይቆጥረው ነው በእኛ ፍቅር ተይዞ ይወረድ። ለምን? እነሱን ላትረፍ